ቢሮ 121 የምዕራቡ ሀገራት ከኒውክለር ቦምቧ ቀጥሎ የሚፈሩት የሰሜን ኮሪያ የኮምፒውተር መረጃ ጠላፊ ተቋም ነው። በስሩ 8000 የመረጃ መንታፊዎች ወይም ሃከሮች ይገኛሉ። ቢሮው በመላው ዓለም ጥቃቶችን እያደረሰ በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ ለሰሜን ኮሪያ መንግስት ገቢ ያደርጋል። ዋነኛ የጥቃት ኢላማዎቹ ደግሞ የምዕራቡ ዓለም ባንኮችና ክሪፕቶከረንሲዎች ናቸው። ምክንያት አለው። ከሰማይ በታች ሰሜን ኮሪያ ላይ ያልተጣለ አይነት ማዕቀብ የለም። ማዕቀቦቹ በብዛት ከ2000 አልፈዋል። ማዕቀቡን የሚጥሉት ደግሞ የተባበሩት መንግስታት ድርጅትና የምዕራቡ ዓለም ሀገራት ናቸው። ምርቶቿን ለዓለም ገበያ እንዳትሸጥ፣ እሷም እንዳትገዛ፣ ዓለም አቀፍ የመገበያ ገንዘቦችን እንዳታገኝ በማድረግ ኢኮኖሚዋን አሽመድምዶ የኒውክለር ማበልጸግ ሥራዋን ማስቆም ዋና ዓላማው ነው። በዚህ ምክንያት ሰሜን ኮሪያ ከቱሪዝም ውጪ የውጭ ምንዛሪ ማግኘት የምትችልበት አንድም ሕጋዊ መስመር የላትም። በማዕቀብ ስም ተሰብስበው ሕጋዊ በሮቿን ሁሉ ዘጋግተው ማሩኝ የምትልበትን ቀን ሲጠባበቁ ግን ራሳቸው በዘረጉት የኢንተርኔት መረብ በኩል ቤታቸው ገብታ ጠበቀቻቸው። ጊዜው እንደ አውሮፓውያን አቆጣጠር 2016 ነበር። ጥቃት ፈጻሚው ላዛረስ ግሩፕ ይሰኛል። በቢሮ 121 ስር ከተቋቋሙ የመረጃ መንታፊ ቡድኖች አንዱ ነው። የጥቃቱ ኢላማ የባንግላዴሽ ማዕከላዊ ባንክ ሲሆን ገንዘቡ የሚገኘው ደግሞ በኒውዮርኩ ፌዴራል ሪዘርቭ ባንክ ነው። የኦፕሬሽኑ የመጨረሻ ግብም $1 ቢሊዮን መመንተፍ ነበር። ቡድኑ ሥራውን የጀመረው ከምዝበራው 1 ዓመት ቀደም ብሎ እንደ አውሮፓውያን አቆጣጠር በ2015 ነበር። የባንግላዴሽ ማዕከላዊ ባንክ ሰራተኞችን አወዳድሮ ለመቅጠር ክፍት የሥራ መደብ ማስታወቂያ ያወጣል። ምዝገባው የሚከናወነው ኦንላይን ነበር። እናም ላዛረስ ግሩፕ ተቀጣሪ ግለሰብ ሆኖ ሲቪውን በኢሜል ላከ። ኤችአር ኢሜሉን ከፈተው። በሲቪ ተጠቅልሎ የተላከው ቫይረስ ሰተት ብሎ ወደ ኮምፒውተሩ ገባ። ጠላፊ ቡድኑ የመጀመሪያውን የባንኩን በር በተሳካ ሁኔታ አለፈ። ከዚህ በኋላ ከአንዱ ኮምፒውተር ወደ ሌላው ኮምፒውተር፣ ከአንዱ ሶፍትዌር ወደ ሌላው ሶፍትዌር እየተሸጋገሩ የባንኩን አሰራር አጠኑ። የገንዘብ ዝውውር ስርዓቱንም ተቆጣጠሩ። ዋና ዓላማቸው የባንኩን የውጭ አገራት ገንዘብ ማዘዋወሪያ ስርዓት ተቆጣጥሮ የውጭ ገንዘብ ማዘዝ የሚችሉበትን ስርዓት መዘርጋት ነበር። ይህም በተሳካ ሁኔታ ተፈጸመ። ሐሙስ የካቲት 4 ቀን 2016 የመጨረሻው ቀን ሆነ። በዕለቱ በድምሩ $951 ሚሊዮን የሚያወጡ 35 የገንዘብ ዝውውር ትዕዛዞች ከባንግላዴሽ ማዕከላዊ ባንክ ኒውዮርክ ለሚገኘው ፌዴራል ሪዘርቭ ተላለፉ። ይህ ሲሆን የባንግላዴሽ ማዕከላዊ ባንክ ባለሙያዎችም ሆኑ ባለስልጣናት ዕውቀቱ አልነበራቸውም። ምክንያቱም የገንዘብ ዝውውር ትዕዛዙ በተላለፈበት ቅጽበት ትዕዛዙ ከባንኩ ሲስተም ላይ እንዲጠፋ ይደረግ ነበር። በእርግጥ ባንኩ ሌላ የማወቂያ መንገድ ነበረው። የገንዘብ ዝውውር ትዕዛዙ በተሳካ ሁኔታ እንደተላለፈ ሲስተሙ በራሱ ትዕዛዙን በወረቀት ፕሪንት ያደርገዋል። ሃከሮቹ ግን ሲስተሙ ይህንን ካደረገማ 1 ዓመት ሙሉ ምኑን አጠና ነው ያሉ ይመስላሉ። 10ኛ ፎቅ ላይ የሚገኘውን ፕሪንተር ቀድሞ አበላሽተውታል፣ ወይም በቀላሉ እንዳይስተካከል አድርገው በቫይረስ አጥቅተውታል። ለጥቃት የተመረጠው ቀን በራሱ ለዚህ እንዲመች ታስቦ የተዘጋጀ ነበር። ቀኑ ሐሙስ ነው። በባንግላዴሽ ደግሞ አርብና ቅዳሜ የሳምንቱ የእረፍት ቀናት በመሆናቸው የባንኩ ሰራተኞች ለ48 ሰዓታት ሥራ አይገቡም። በዚያ ላይ በቻይና አዲስ ዓመት፣ በፊሊፒንስም በዓል ነበር። ፊሊፒንስና ቻይና ደግሞ ከኒውዮርክ የሚወጣው ገንዘብ ገቢ የሚደረግባቸው የባንክ አካውንቶች የሚገኙባቸው ሀገራት ናቸው። በእነዚህ ቀናት ሥራ ላይ የሚሆነው ብቸኛው ባንክ ገንዘቡን የሚያንቀሳቅሰው የኒውዮርኩ ፌዴራል ሪዘርቭ ብቻ ነው። እናም የየትኛውም ሀገር የባንክ ሰራተኞች ጣልቃ ሳይገቡ ገንዘቡ በቀላሉ ይተላለፋል ማለት ነው። ተሳካላቸውም። ትዕዛዝ ከተሰጠበት $951 ሚሊዮን ውስጥ $81 ሚሊዮን በተሳካ ሁኔታ ከኒውዮርኩ ፌዴራል ሪዘርቭ ባንክ ወጥቶ ፊሊፒንስ ማኒላ ወደሚገኘው የጠላፊዎቹ የባንክ አካውንት ተላከ። ዝውውሩ እንደቀጠለ ነው። ቀጣዩ ትዕዛዝ ወደ ስሪላንካን የሚላከው። ትዕዛዙን የሚፈጽመው ባለሙያ የተቀባዩን ስም ሲጽፍ ግን አንድ ግር ያለውን ነገር ተመለከተ። $20 ሚሊዮን ገቢ የሚደረግለት ድርጅት ስም ውስጥ ፋውንዴሽን የሚል ቃል አለው። ሆኖም የቃሉ ፊደላት በትክክል አልተጻፉም። ነገሩ ስላጠራጠረው የገንዘብ ዝውውሩን አቁሞ ለበላይ አለቆቹ ሪፖርት አደረገ። ለማጣራት ሲሞከር ነገሩ በከፍተኛ ደረጃ አጠራጣሪ ሆኖ ተገኘ። ባንኩ በአንድ እግሩ ቆመ። ዝውውር ያልተደረገባቸው ትዕዛዞች በሙሉ እንዲቆሙ፣ $81 ሚሊዮን ገቢ የተደረገባቸው በፊሊፒንስ የሚገኙ የባንክ አካውንቶችም እንዳይንቀሳቀሱ ትዕዛዝ ተሰጠ። ግን ዘግይተው ነበር። ቀድሞ የተላለፈው ገንዘብ ወደ አካውንታቸው በገባበት ቅጽበት ወደ ተለያዩ የባንክ ቅርንጫፎች በታትነው ሐሰተኛ መታወቂያ በተዘጋጀላቸው ሰዎች በኩል ገንዘቡ ወጪ ተደርጎ ነበር።